መሲሁ ሲመጣ ሙታኖች ይነሳሉ። ስለዚህ እዚህ ስፍራ የተቀበረ ሰው ቀድሞ ይነሳል። ሲቀበሩ እግራቸው ወደ ከተማው አቅጣጫ ተደርጎ ነው የሚቀበሩት። ከሞት ሲነሱ በቀጥታ ተነስተው ወደ ከተማዋ እንዲገቡ። ነገር ግን በሚያስደንቅ ሁኔታ ሶስቱም እምነቶች በአንድነት ከመጨረሻው ዘመንና ከፍርድ ቀን ጋር ቀጥተኛ ግንኙነት አለው ብለው የሚያምኑት ይህ በር የተዘጋ በር ነው። 10 شيكل الكرسي خذوا يا 15 ولا بس 10 معك ከፊት ለፊት ያያችሁት የግብጾች እንትን አለ አይደል? እነሱ አላሰራም ብለው በክርክር ላይ ነው ያለው። እነዚህ ግብጾች በስንቱ እንደሚፈታተኑ። ሰላም ፋሚሊ እንዴት ናችሁ? ሁሉ አማን? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ እኔ ኢየሩሳሌምን ለመጎብኘት እየሄድኩ ነው። በእስራኤል ሀገር ኢየሩሳሌምን ለማየት እየሄድኩ ነው። ይዣችሁ እሄዳለሁ ማለት ነው። እንዲሁም ትላንትና ወደዛ ለመሄድ ሳስብ አንዳንድ ነገሮችን እያየሁ ነበረ፣ አስገራሚ ነገሮችን፣ እጅግ ብዙዎቻችን የማናቃቸው በጣም ብዙ አስገራሚዎች ነገር አይቻለሁ ማለት ነው። እዛ አካባቢ ላይ ደግሞ አንድ የመቃብር ስፍራ አለ። ከሙስሊም ጀምሮ እስከ አይሁድ እስከ ክርስቲያን ድረስ የሚሻሙበት የመቃብር ስፍራ ነው። እዛ ቦታ ላይ ሚስጥሩ ምንድነው የሚለውን እዛ ስደርስ የምነግራችሁ ይሆናል ማለት ነው። ሌትስ ጎ ወደ ኢየሩሳሌም እንሂድና እየጎበኘን በዛውም ምንድነው አስገራሚ ነገሮቿን እንዲሁም ስለ አስገራሚው የመቃብር ስፍራ የምነግራችሁ ይሆናል ማለት ነው። ሌትስ ጎ ወደ ኢየሩሳሌም። ጋይስ እንግዲህ ደርሻለሁ ማለት ነው። ኢየሩሳሌም ገብቻለሁ። ኢየሩሳሌም ነው ያለሁት። አሁን ተራራ ላይ ነው ያለሁት። ተራራው የደብረ ዘይት ተራራ ተብሎ ይታወቃል ማለት ነው። በጣም እይታው በጣም ስለሚያምር ነው ከዚህ ጋር ልጀምር የፈለኩት። እዩት፣ በቃ ሙሉ ከተማው እንደዚህ ይታያል፣ የኢየሩሳሌም ከተማ። ቪዲዮአችንን ከዚህ እንጀምራለን። ጥቂት ልንገራችሁ ስለዚች ከተማ ማለት ነው ያየሁትን። ግን በጣም ንፋስ አለ እና ቮይሱ ጥርት ማይል ከሆነ ቮይስ ኦቨር ነው ማስገባላችሁ ማለት ነው። ጋይስ ንፋሱ በጣም ስለሚረብሽ ቮይስ ኦቨር ላደርገው ወስኛለሁ። ወደ ከተማዋ ከመግባታችን በፊትና ስለ ውዱና ሰዎች የሚሻሙበት መቃብር ከማየታችን በፊት ስለ ኢየሩሳሌምና ስለ ሚስጥሯ ያነበብኩትን ልንገራችሁ አይሻልም? ኢየሩሳሌም እንግዲህ ሁላችንም እንደምናውቀው ሶስቱም የአብርሃም እምነቶች በአንድነት በቅዱስነቷ የሚስማሙባት ብቸኛ ከተማ ነች። ማለትም ሙስሊሞች፣ ጂውሾች፣ ክርስቲያኖች ከኢየሩሳሌም በስተቀር በአንድነት ቅዱስ ብለው የሚያምኑት ከተማም ሆነ ቦታ የለም። በእያንዳንዱ እምነት ውስጥ ምን አይነት ቦታ አላት የሚለውን ወደ ከተማ ስንገባ የምናይ ይሆናል። ታዲያ እቺ ከተማ እንደምታዩት ዙሪያዋን አጥሮ የሚይዛት ረጅም ግንብ አለ። ወደ ከተማዋም የሚያስገቡ 8 ዋና በሮች አሏት። ዛሬ ላይ በዋናነት ብዙ ሰዎች ወደ ከተማዋ ለመግባት የሚጠቀሙበት የደማስቆ በር የሚባለው ነው። እኛም በዚህ በር ስለሆነ ወደ ከተማዋ የምንገባው እናየዋለን። ነገር ግን ከ8ቱ በሮች መካከል አንደኛው በር ሙሉ ለሙሉ እንዲደፈን ተደርጓል። ይሄ የምታዩት በር ማለት ነው። ታዲያ ይህ በር በሶስቱም እምነቶች ልዩ ትርጉም ያለውና ከፍርድ ቀን ጋር ወይም ከመጨረሻው ዘመን ጋር በቀጥታ ግንኙነት እንዳለው ይታመናል። ለአይሁዶች እነሱ ይመጣል ብለው የሚያምኑት መሲህ ወይም ነብይ ሲመጣ ወደ ኢየሩሳሌም የሚገባው በዚህ በር ነው ብለው ያምናሉ። ሙስሊሞች ደግሞ the gate of mercy ወይም የምህረት በር ብለው ይጠሩታል። በአረብኛው ባብ አል-ራህማ ይሉታል። ከፍርድ ቀን ጋር ቀጥተኛ ግንኙነት አለው ብለው ያምናሉ። ለክርስቲያኖች ደግሞ ይህ በር ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የገባበት በር፣ በቀጣይ ዳግመኛ ሲመጣም የሚገባውም በዚህ በር ነው ብለው ያምናሉ። እንዲሁም በሆሳና በአህያ ተጭኖ ወደ ከተማዋ የገባው በዚሁ በር ነው ብለው ነው የሚያምኑት። ነገር ግን በሚያስደንቅ ሁኔታ ሶስቱም እምነቶች በአንድነት ከመጨረሻው ዘመንና ከፍርድ ቀን ጋር ቀጥተኛ ግንኙነት አለው ብለው የሚያምኑት ይህ በር የተዘጋ በር ነው። ማን ይሆን የሚከፍተው? እንዴትስ ሲሆን የሚከፈተው? ከበሩ ፊት ለፊት የቀብር ስፍራ ይታያችኋል አይደል? ወደዚህ እንመለስበታለን። አሁን ወደ ከተማዋ እንግባ። ጋይስ እንግዲህ እየደረስኩ ነው ማለት ነው። ያልኳችሁ በር የደማስቆስ በር ወይም የደማስቆስ መግቢያ የሚባለው የኢየሩሳሌም የድሮ ከተማዋ ትልቁ በርና በቃ በጣም ብዙ ሰዎች የሚገቡበት በር ጋር ደርሻለሁ ማለት ነው። አሁን አሳያችኋለሁ። ከፊቴ በጣም ብዙ ሰዎች ናቸው ያሉት ዛሬ። ያው አርብም ስለሆነ ጁማም ነው። በጣም ብዙ ሰዎች ወደ መስጊድ ይሄዳሉ። እንዲሁም ቤተክርስቲያን ደግሞ የሚሄድ ሰው አለ። ይኸውላችሁ ይሄን ያልኳችሁ ማለት ነው የደማስቆስ በር ማለት ይሄ ነው የኢየሩሳሌም። እንደምታዩት በጣም ብዙ ሰዎች ናቸው በዚህ በር የሚገቡት ማለት ነው።
እኛ ምን ገባና ወደ ውስጥ እናየዋለን እና በጣም ነው ደስ የሚለው ድባቡ ገና ከዚሁ እዩት እናታችን الله يهدي بها الدنيا ما ልክ እንደዚህ ትገቡና እንደዚህ እጥፍ ትላላችሁ ማለት ነው። ዋው በጣም ነው ደስ የሚለው። ሶፍት በ10 ብር ሶፍት በ10 ብርም ይላሉ እየሸጡ ነው። ዋው ኢየሩሳሌም በጣም ደስ ያለኝ እዚህ ስለመጣሁ እግዚአብሔር ተከፋፍሏል። ከተማ የሙስሊሞች ኳርተር አለ፣ የጁዊሾች ኳርተር አለ፣ ከዛ ደግሞ የክርስቲያኖች ኳርተር አለ፣ እንዲሁም የአርመኒያኖች ኳርተር አለ። ትልቁን ቦታ የሚይዘው የሙስሊሞች ኳርተር ነው፣ የዚህ የድሮ ከተማውን ማለት ነው። እዩት እዚህ ጋር ነው የሚሸጡት ቂጣዎች ኢፍሻር ነው። It's beautiful. ጋይስ እዩት በእናታችሁ ውስጡ ምናምን አሁን እዚህ ውስጥ ገብቶ የማይጠፋ ሰው አለ? እዩት ወይ ኢየሩሳሌም በጣም እኮ የምታስገርመኝ እግዚአብሔር። ዋው እንዴት አባታ እንደምታምር ምስጢራዊ የሆነች ከተማ እዩት። ስብስብ ያለ ነው። በቃ የሰው ቤት ደረስኩ መሰለኝ። ባይ ዘ ዌይ አሁን እንደዚህ የምታዩት በሙሉ የሰው መኖሪያ ነው፣ ሰዎች ይኖሩበታል። ኦኬ ኢየሩሳሌም አንቺ ታምረኛ ከተማ። 4 الهدايا 10 شيكل الكرسي خذوا يا 15 ولا بس 10 ب10 خذوا مصلية عجمي كمان ب10 حجاج تعال صبي خذوا مصلية عجمي كمان ب10 حجاج تعال صبي 5 شيكل مصلية ولا تقعد على الأرض مصلية ب5 እና እንደነገርኳችሁ ዛሬ ጁማ ነውና በጣም ብዙ ሰዎች ወደ መስጊድ እየሄዱ ነው። እዚህ አላክሳ መስጊድ አለ አይደል? አላክሳ የሚባለው መስጊድ እዚህ ነው ያለው። በጣም ብዙ ሰዎች እየሄዱ ነው ያለው። አይ ቲንክ እዛ መግባት የምችል አይመስለኝም። ለምን? አንደኛ በዓል ስለሆነ፣ ሁለተኛ ከለንትኖች ራሱ ከሙስሊሞች ውጪ ራሱ መግባት የሚቻሉ በተወሰነ ሰዓት በቱሪስቶች ክፍት በሚሆን ሰዓት ማለት ነው። እንደዛ መግባት የምችል አይመስለኝም። ግን እስኪ ያለውን ድባብ ጠጋ ብዬ ለማየት እሞክራለሁ። ገግም እኮ እየሄድኩ ነው አብሬያቸው። ምን ችግር አለው? ድባቡ በጣም ነው ደስ የሚለው። ሰማችሁ? አዛን አለ በቃ ዋው أشهد أن لا إله إلا الله እግር ሁሉ ለጁማ ሰላት ይሮጣል። እኔም በከፍተኛ ግፊት ውስጥ አብሬያቸው ተጉዤ እስከ መግቢያው ድረስ ሸኝቻቸው ተመለስኩ። ምክንያቱም የጸሎት ሰዓት ስለሆነ ወደ ውስጥ መግባት አይቻልም። አልዋሻችሁም፣ እንባይ መጥቶ ነበር። ኢትዮጵያ ያለው ጓደኞቼ መስጊድ ሲሄዱ አብሬያቸው ሂጄ እስኪጨርሱ ጠብቂያቸው አብረን እንመለስ ነበር። እሱ ትዝ ብሎኝ ነበር። ታዲያ ኢየሩሳሌም ለሙስሊሞች ለምን ሶስተኛው ቅዱስ ስፍራ ሆነች? እዚህ ጋር የምታዩት ወርቃማ ጉልላት ዶም ኦፍ ዘ ሮክ በመባል ይታወቃል። በውስጡም አንድ ትልቅ ድንጋይ አለ። ታዲያ ነብዩ መሐመድ ሚራጅ ተብሎ በሚታወቀው የምሽት ጉዞ ፈጣሪ ወደ ገነት ሲወስዳቸው በቅስፈታዊ ጉዞ ከመካ ወደ ኢየሩሳሌም መተው ወደ ገነት የተወሰዱት ከዚህ ድንጋይ ላይ ነው ብለው ያምናሉ። እንዲሁም ከመካ በፊት ሙስሊሞች የጸሎት አቅጣጫቸው ወይም ቂብላ ወደ ኢየሩሳሌም ነበር።
በዚህም የተነሳ አላክሳ የሚገኝበት ኢየሩሳሌም ለሙስሊሞች ከመካና ከመዲና ቀጥሎ ሶስተኛው ቅዱስ ስፍራ ነች። አሁን በዚህ በኩል ደግሞ ቀጥታ እንደነገርኳችሁ የጁዊሾች የዌስተርን ዎል ወይም ደግሞ የሰለሞን ቤተ መቅደስ የነበረው እሱ አለ ማለት ነው። የፈረሰው ግን ግንቡ ላይ ነው እንትን የሚሉት የሚጸልዩት። የተወሰነች ፓርት ነች፣ ትንሽ ናት በጣም ግን በጣም ብዙ ጁዊሾች እሷን ተደግፈው ይጸልያሉ። ጽፈውም ደብዳቤ ምናምን ያስገባሉ ጸሎታቸውን እንትን እንዲል ማለት ነው። ጁዊሾች ብቻ ሳይሆን ማንኛውም ሰው ጽፎ ማስገባት ይችላል። ቀጥታ በእግዚአብሔር የሚያምን ሰው ሁሉ ማለት ነው እዛ ጋር ሄዶ ማስገባት ይችላል። ምንም አይከለከልም። ዛሬ ግን መቅረጽ አይቻልም። መግባት ይችላል ግን መቅረጽ አይቻልም። ለምን እንትን ነው ሻባት ስለሆነ። ሌላ ቀን ላይ ግን ገብቼ ሁለቱም ጋር ገብቼ ያሳያችኋለሁ ማለት ነው። ኢየሩሳሌም ለአይሁዶችስ ምንድነች? ኢየሩሳሌም ለአይሁዶች የእምነታቸው ዋና አካል ነች። በሙስሊሞች እምነት ነብዩ መሐመድ ወደ ገነት ተወሰዱበት ተብሎ የሚታመነው ከወርቃማው ጉልላት ስር ያለው ትልቁ ድንጋይ በአይሁዶች እምነት ፋውንዴሽን ስቶን ወይም የመሰረት ድንጋይ ይሉታል። ፈጣሪ ምድርን መስራት ሲጀምር ከዚህ ነው የጀመረው ብለው ያምናሉ። እንዲሁም አብርሃም ለእግዚአብሔር መስዋዕት ሲያቀርብበት የነበረበት ቦታ እንደሆነም ይናገራሉ። የኢየሩሳሌም ትርጉም ለአይሁዶች በዚህ ብቻ አያበቃም። በእግዚአብሔር ቀጥተኛ ትእዛዝ አማካኝነት ጠቢቡ ሰለሞን የሰራው ቤተ መቅደስ ዛሬ አላክሳ የሚገኝበት ስፍራ ላይ ነበር። ያ ቤተ መቅደስ የታቦት ጽዮን መቀመጫ ነበር ብለው ያምናሉ። ይህ ማለት የእግዚአብሔርና የእስራኤሎች ቀጥተኛ ትስስር ማለት ነው። ነገር ግን ያ የመጀመሪያው ቤተ መቅደስ በባቢሎን አማካኝነት ፈርሷል። ከዛም ከባቢሎን ውድቀት በኋላ ለሁለተኛ ጊዜ ተሰርቶ ነበር። ዳግመኛ የተሰራውም በሮማን ኢምፓየር ጊዜ ድጋሚ ፈርሷል። አይሁዶች ሶስተኛው ቤተ መቅደስ ይሰራል ብለው ያምናሉ። የሚሰራው መሲሁ ሲመጣ ነው የሚሉት። መሲሁ ሲመጣ በየት በኩል ነበር ይገባል ያልነው? በተዘጋው በር በኩል። ታዲያ ዛሬ ላይ አይሁዶች ተደግፈው የሚጸልዩት ግንብ ከዛ ቤተ መቅደስ የተረፈውን ግንብ ነው። በሰንበት ወይም በበዓላት ወቅት ብዙ ሺህ አይሁዳውያን እዚህ ግንብ ፊት በመምጣት ጸሎት ያደርጋሉ። በዚህም የተነሳ ኢየሩሳሌም ለአይሁዶች የእምነታቸው ትልቁን ድርሻ ትይዛለች። ጋይስ አሁን ያዛኑ ድምጽ ይሰማችኋል። ይኸውላችሁ እዚህ ጋር መስጊድ አለ ማለት ነው። እዚህ ፊት ለፊት ከዚህ ነው የሚወጣው እንትኑን የምታዩት ከሆነ። ከዛ በኋላ ደግሞ እንደዚህ ዞር ስትሉ ምን ይታያችኋል? እዛ ጋር ቤተክርስቲያን እያያችሁት ነው አይደል? በፈጣሪ የኢየሩሳሌም እኮ አስደማሚነት እግዚአብሔርን በጣም ይገርመኝ ነው። በቃ እዛ ጋር የጁሽ አለ፣ እዚህ ጋር ሙስሊም አለ፣ እዚህ ጋር ደግሞ ክርስቲያኖች። በጣም ነው ደስ የሚለው። ሰላም አሁን ወደዚህ ጋር መምጣት ሲጀምሩ አብሻና ማግኘት ትጀምራላችሁ። ይሄ ግቢ ማለት ነው። አይ ቲንክ በዚህ ጋር አይደለም የሚገባው፣ አይ በዛ ጋር ልግባ። የኢትዮጵያ ገዳም ነው ባይዘው ማለት ነው። የኢትዮጵያ ቤተክርስቲያን ገዳም ነው ይሄ። ዴር ሱልጣን ገዳም የሚባለው ነው መሰለኝ ባልሳሳት አይ ቲንክ። እና እዚህ ውስጥ የቅዱስ ሚካኤል ቤተክርስቲያን አለ፣ ታቦት አለ ማለት ነው። ሰው ምግባና ነው። እዚህ ጋር ደግሞ የግብጾች ነው ማለት ነው። የግብጽ ቸርች አለ፣ የክርስቲያኖች የግብጽና የክርስቲያኖች። እንደዚህ ዞር ስትሉ ደግሞ የኢትዮጵያኖች አለ ማለት ነው። እስማ ለምስ ሰላም ነው። ተሳልመን እንገባለን ማለት ነው። ያያችሁት ነው። ዋው ይላችሁ። እነዚህ አሁን የገዳማውያን ቤት ናቸው። እነዚህ ትንንሾቹ ደስ አይልም? እዚህ ውስጥ ይኖራሉ። በቃ እዚህ ውስጥም ራሱን የነሱ ቤት ነው ያለው። ቅዱስ ሚካኤል ቤተክርስቲያን አለ በዚህ ጋር በስተቀኝ በኩል። ገባ ብለን ደግሞ እስኪ እንትናቸው መኖሪያ ስፍራቸው እዚህ ድረስ መተን የኛን የኢትዮጵያ ኦርቶዶክስን ሳናይ መሄድ ከባድ ነገር ስለሆነ ሌላ ቪዲዮ ማስገባላችሁ ቢሆንም ምን ነው ይኸውላችሁ። ገባ ስትሉ ድመቷ ስታምር ይላችሁ
እነዚህ መኖሪያ ቤቶች ናቸው። ያያችሁ እዚህ አባቶች ይኖራሉ። የኛ የኢትዮጵያ አባቶች ይላችሁ እዚህ ጋር ማለት በቃ አገልግሎታቸውን እዚህ ነው የሚያደርጉት። በጣም ነው ደስ የሚለው። በጣም ያምር። ሰላም እና በጣም ነው ደስ የሚለው። ትንሽ ነች አይደለም? ባይዘው የሰማሁት ነገር ምን መሰላችሁ? ይህንን ሊያሰሩት ነበረ የኛ እንትኖች ማለት ነው የኛ አባቶች እና የኢትዮጵያ ኦርቶዶክስ ሊያሰሩት ነበረ። ግን ከፊት ለፊት ያያችሁት የግብጾች እንትን አለ አይደል? እነሱ አላሰራም ብለው በክርክር ላይ ነው ያለው። እንደዚህ ተጀምሮ ነው የቀረው ማለት ነው። ወደ ላይ ሊሰራ ነበረ ቤተክርስቲያኑ እንደዚህ ሊሰራ ነበረ። ግብጾች አናሰራም ብለው ቆሟል ማለት ነው። እነዚህ ግብጾች በስንቱ እንደሚፈታተኑ ቆይ ኢየሩሳሌም ለክርስቲያኖችስ? ኢየሩሳሌም ለክርስቲያኖች የሃይማኖታቸው ዋና አካል የሆነው ኢየሱስ ክርስቶስ ለሰው ልጆች ድህነት ራሱን አሳልፎ የሰጠባት ቦታ፣ የተገረፈባት፣ የተንገላታባት፣ የተሰቀለባት ከተማ ነች። ላቡም ደሙም የፈሰሰባት ከተማ ነች። ክርስቲያንን ያለ ኢየሩሳሌም ማሰብ ፈጽሞ አይቻልም። በዚህም የተነሳ ኢየሩሳሌም ለክርስቲያኖች የእምነታቸው ቁልፍ ስፍራ ነች። ጋይስ ከፊት ለፊት ደግሞ የምታዩት ማለት ነው በኢየሩሳሌም በክርስቲያኖች ኳርተር የሚገኝ ሲሆን ይሄ የሆሊ ሴፐልከር ተብሎ የሚታወቀው ቤተክርስቲያን ነው ማለት ነው። ይሄ ኢየሱስ ክርስቶስ የተሰቀለበት የተገነዘበት ቦታ ነው ማለት ነው። እንደዚህ በትልቅ ቤተክርስቲያን ተሰርቷል። ታዲያ በውስጡ የተለያዩ ቤተክርስቲያኖችን ይይዛል። የግሪክ ኦርቶዶክስን ይይዛል፣ የአርሜኒያ ኦርቶዶክስ ይይዛል፣ የካቶሊክ። በጣም አስገራሚ ነገር ልንገራችሁ። የዚህ በር ቁልፉ የሚጠበቀው በሙስሊም ቤተሰቦች ነው። ይሄ ተሰማ በጣም ነበር የገረመኝ። ለምን ይመስላችኋል እንደዚህ የሚሆነው? ከድሮ ጊዜ የመጣ ነው አሉ። ከድሮ ነው በቃ ሲዋረድ የመጣ ስርዓት ነው። ለምን እዚህ ውስጥ ያሉት የግሪክ ኦርቶዶክስ፣ የአርሜኒያን ኦርቶዶክሶች እንዲሁም የተለያዩ የኢትዮጵያንም ጨምሮ አሉና ይህ ቤተክርስቲያን ይገባኛል በሚል ይጣሉ ነበረ። እነሱ ይጣሉ ስለነበረ እነሱ ቁልፉ ማንጋ ይሁን ሲባል ገለልተኛ አካል እንዲይዘው ተፈለገ ማለት ነው። እና በወቅቱ እዚሁ አካባቢ ላይ የነበሩ የሙስሊም ቤተሰቦች አንድ የሙስሊም ቤተሰብ ይህንን በኃላፊነት ተቀብሎ ቁልፉን ጠዋት ላይ ይከፍተዋል። ከዛ ደግሞ ማታ ደግሞ ይዘጋል ማለት ነው። ስቲል እስካሁንም እንደዛ ነው የሚደረገው። ከዛ ቤተሰብ የቀጠሉ ሰዎች ናቸው አሁንም ይህንን ቁልፍ የሚይዙት ማለት ነው። እና ይህ ሰማ በጣም ነበር የገረመኝ። እግዚአብሔር ብቻ ይህን ስላስገረመኝ ልንገራችሁ ብዬ ነው። ኢየሩሳሌም ለሶስቱ ታላላቅ ሃይማኖቶች የእምነታቸው ማረጋገጫ፣ የእውነተኝነታቸው ምስክር ነች። የመጨረሻው ዘመን የፍርድ ቀን ሂደት የሚፈጸምባት ቦታ እንደሆነች በአንድነት ይስማማሉ። ታዲያ በቪዲዮ መጀመሪያ የነገርኳችሁ የውዱ መቃብር ስፍራ ከዚህ እምነት ጋር ይገናኛል። ያ ከተዘጋው በር ፊት ለፊት ያለው መቃብር የሙስሊሞች መቃብር ስፍራ ነው። እንደነገርኳችሁ የፍርድ ቀን የሚከናወነው በዚህ ስፍራ ነው ብለው ያምናሉ። በመሆኑም እዚህ የተቀበረ ሰው በፍርድ ቀን ሙታን ሲነሱ ከሌላ ቦታ ከተቀበሩ ሰዎች በፊት እዚህ የተቀበሩ ሰዎች ቀድመው ይነሳሉ ብለው ያምናሉ። በዚህም የተነሳ ብዙ ሙስሊሞች እዚህ ቦታ ላይ ለመቀበር ይፈልጋሉ። ነገር ግን ማንኛውም ሙስሊም እዚህ ሊቀበር አይችልም። ወይ በሃይማኖቱ ትልቅ ስፍራ ላይ ያለ ሰው መሆን አለበት፣ ወይ ደግሞ የዘር ሐረጉ ሲቆጠር ከዚሁ ከኢየሩሳሌም መሆን አለበት። ከሙስሊሞቹ መቃብር ስፍራ ከፍ ብሎ ደግሞ የምታዩት ይህ የአይሁዶች መቃብር ስፍራ ነው። በተመሳሳይ መልኩ ዓለም ላይ ያሉ ብዙ አይሁዳውያኖች ሲሞቱ እዚህ ስፍራ ነው መቀበር የሚፈልጉት። ምክንያቱም መሲሁ ሲመጣ ሙታኖች ይነሳሉ። ስለዚህ እዚህ ስፍራ የተቀበረ ሰው ቀድሞ ይነሳል ብለው ያምናሉ። ሲቀበሩ እግራቸው ወደ ከተማው አቅጣጫ ተደርጎ ነው የሚቀበሩት። ከሞት ሲነሱ በቀጥታ ተነስተው ወደ ከተማዋ እንዲገቡ። ማንኛውም አይሁድ እዚህ መቀበር ይችላል ወይ? አይችልም። ወይ በሃይማኖቱ ወይ በሀገሪቱ ላይ ትልቅ ድርሻ ያለው ሰው መሆን አለበት፣ ወይም ደግሞ በጣም ባለሀብት ሆኖ ከ50,000 እስከ 100,000 ዶላር መክፈል የሚችል ሰው መሆን አለበት። ምንም እንኳን እስራኤል ውስጥ የቀብር ስፍራ ነፃ ቢሆንም እዚህ ቦታ ላይ ግን በተለየ መልኩ ያለው ቦታ አነስተኛ በመሆኑና በጣም ተፈላጊ በመሆኑ መክፈል ግድ ይላል። እንደ ሙስሊሞችና እንደ አይሁዶች ሁሉ ብዙ ክርስቲያኖችም ከሞቱ በኋላ ኢየሩሳሌም አቅራቢያ መቀበር ይፈልጋሉ። ነገር ግን በዚህ በር አቅራቢያ ሰፊ የሆነ የመቃብር ስፍራ የላቸውም። ብዙ ክርስቲያኖች የሚቀበሩት በተቃራኒው አቅጣጫ ላይ በሚገኘው የጽዮን ተራራ ላይ ነው። ኦ ኢየሩሳሌም! ይህ ሁሉ ምስጢር እንዳላት አላውቅም ነበር። ኢየሩሳሌም የሰው ልጅ ሁሉ ጣፋንታ መዳረሻ፣ የእምነት ማረጋገጫ ብሎ በአንድነት የሚስማማበት ቅዱስ ከተማ።
አልዋሻችሁም ከቀድሞ በላይ ለዚች ከተማ ያለኝ ፍቅር እጅግ ጨመረ። ሶ ጋይስ እንግዲህ ጨርሼ የኢየሩሳሌም ጉብኝቴን መኪና ውስጥ ገብቻለሁ ማለት ነው። ወደ ቤቴ ልሄድ። አይ ሆፕ ወዳችሁታል። እኔ በጣም ነበር ደስ ያለኝ። እኔ አልዋሻችሁም እዚህ መጥቼ ካየሁት ይልቅ እጅግ በጣም ያስገረመኝ ኢንፎርሜሽን ሳይ ገና ትላንትና ምናምን ልመጣ ስል ወደዚህ ሳይ የነገርኳችሁን ስለ ግንቡ ከዛ ደግሞ ስለ በሩ ስለተዘጋው በር ከዛ ደግሞ ስለ መሲሁ ይመጣል ተብሎ ስለሚታሰበው መሲህ የሚገባበት በር ስለ መቃብሩ ስለ ቁልፉ የክርስቲያኖቹ የቤተ ክርስቲያን ቁልፍ በሙስሊም ቤተሰቦች እጅ እንዳለ እሱ እንደሚከፍትላቸው እንደሚዘጋላቸው ይሄን ሳቅ ነበረ በጣም የተደነቅኩት። ሶ እዚህ ጋር ደግሞ መጥቼ ማየት ስችል ደግሞ በጣም ደስ ብሎኛል። አይ ሆፕ እናንተም ወዳችሁታል ብዬ አስባለሁ። ኢየሩሳሌም በጣም ወዳት ከተማ ነች እውነት ለመናገር በጣም ማለት ነው። ምክንያቱም በክርስቲያንም ብትሉ በሙስሊምም ብትሉ በአይሁዶችም ብትሉ ሁሉም በአንድነት በቅዱስነቷ የሚስማማባት ከተማ ስለሆነች እኔ በጣም ነው ወዳት እና ደግሞ የሶስቱን አንድነትም የምታሳይ ነች። የሶስቱን ሃይማኖቶች አንድነት የተለያዩ ሰዎችን አንድ ላይ የያዘች ከተማ በመሆኗ በጣም ነው ወዳት እውነት ለመናገር። አንዳንዴ ኢትዮጵያንም ትመስለኛለች። ኢትዮጵያም እንደዚህ ነው በቃ የተለያየ ሰው የሚኖርባት ሀገር ነች እና ኢየሩሳሌምም ደግሞ እንደዛ ስለሆነች በዚህ ጋር ስትሄዱ ሙስሊሞቹ በዚህ ጋር አይሁዶቹ በዚህ ጋር ክርስቲያኖቹ ሌሎችም ይኖራሉ ግን በጣም በቃ እሱ ነገር ልዩ ውበት ሰጥቷታል ለከተማዋ እና በጣም ነበር ደስ ያለኝ። እኔ እናንተም ወዳችሁታል ብዬ ተስፋ አደርጋለሁ። እዛ ጋር ሁኜ ላወራላችሁ ነበር ቮይስ ኦቨር ያደረኩበት ምክንያት ከፍተኛ ንፋስ ነበር ተራራው ላይ በነበርኩ ሰዓት ደብረዘይት ተራራ ላይ በነበርኩ ሰዓት ለዛ ነው በቮይስ ኦቨር ያስገባዋላችሁ ማለት ነው እንጂ እዛው ጋር ነበር ልነግራችሁ ያሰብኩት። እና ጋይስ በቃ አላብዛባችሁ ወሬ የዛሬ ውሏችን የዛሬ ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ባይ